ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁልኝ? ይህ የዶክተር ናታን ዩቲዩብ ቻናል ነው። እንግዲህ ሰሞኑን ትንሽ ተጠፋፍተናል። ከዛሬ ጀምሮ በሳምንት ቢያንስ 3 ቪዲዮዎችን ወደ እናንተ የማደርስ እንደሚሆን ተስፋ አደርጋለሁ። እንግዲህ ወደ ቪዲዮ ከማለፌ በፊት ሁሌ እንደምላችሁ ለዚህ ቪዲዮ አዲስ ወይም ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። እንዲሁም ደግሞ በተለያዩ ጥያቄዎች ምናምን ካሏችሁም ደግሞ የኮሜንት ቦክስ ላይ ያስቀምጡልኝ መልስ የምታገኙ ይሆናል ማለት ነው። እንግዲህ በዛሬው ቪዲዮ ላይ ወደ እናንተ ለማድረስ የፈለኩት የግንኙነት ፍላጎት መቀነስ ሊያስከትሉ የሚችሉ መንስኤዎች ምንድናቸው? በአብዛኞቻችሁ ላይ የሚከሰት በተለይ ደግሞ በተለያዩ የሕክምና ተቋማቶች ላይ እነዚህ አይነት ጥያቄዎች በጣም በዝተው እናገኛቸዋለን። ምክንያታቸው የተለያየ ሊሆን እንደሚችል ነው የሚገመተው። ጥናቱም እንደሚያሳየው ከሆነ በጣም የተለያዩ ምክንያቶች እንዳሉት ነው የሚታየው። ሆኖም ግን በአብዛኛው በተለይ በኢትዮጵያም ሆነ በአፍሪካ እንዲሁም አልፎ በዓለም ደረጃ በከፍተኛ ደረጃ የሚታይ ትልቅ ችግር ሆኖ ታይቷል። ስለሆነም ስለዚህ መፍትሄ ይሆናል ብዬ ያሰብኳቸውን በአጭሩ እንዲሁም ደግሞ ዋና ዋና መንስኤዎች ምንድናቸው የሚሉትን ወደ እናንተ የማደርስ ይሆናል። ቅድም እንዳልኳችሁ ለቻናሉ አዲስ ከሆናችሁ ሼር፣ ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁን አትርሱ። አሁን በቀጥታ ወደ ቪዲዮ ማለፍ ይሆናል ማለት ነው። እንግዲህ በዋነኛነት መንስኤ ተደርጎ የሚወሰደው አንደኛው ጭንቀት ነው። ጭንቀት በሚሰማን ወቅት ሰውነት በተለያዩ መልኩ ለችግር መልስ ይሰጣል ማለት ነው። በተለይ ደግሞ አድሬናሊን ወይም ደግሞ ኮርቲሶል የሚባሉ ሆርሞኖች በመልቀቅ በማምረት ይህም ማለት ጭንቀት በሰውነት የሆርሞን ስርጭት ስርዓት ላይ ጣልቃ ይገባል ማለት ነው። የነዚህ ሆርሞኖች መለቀቅ እንዲሁ በሌላ መልኩ የግብረ ስጋ ግንኙነት ፍላጎት እንዲቀንስ ያደርጋል ማለት ነው። እና በዋነኛነት የጭንቀት አንድ ሰው ከመጠን በላይ በተጨነቀ ቁጥር የግንኙነት ፍላጎቱ በከፍተኛ ደረጃ እንደሚቀንስ መገንዘብ ይኖርባችኋል። በሁለተኛ ደረጃነት ድባቴ ብለን የምንጠራው ነው። ድብርት ተብሎ የሚጠራው እንግዲህ ሲኖር የሰውነታችን ባዮኬሚስትሪ ወይም ደግሞ የሰውነታችን የስርዓተ ውህደት ሊቀያየር ወይም ደግሞ እንዲለዋወጥ ያደርገዋል። ይህ ለውጥ በውጤቱ የግብረ ስጋ ግንኙነት ፍላጎትን በከፍተኛ ደረጃ እንዲቀንስ ያደርገዋል ማለት ነው። ሌላው በራስ አለመተማመን ነው። ይህም በሶስተኛ ደረጃነት የሚቀመጥ ሌላኛው መንስኤ ተደርጎ የሚወሰድ ነገር ነው። እንግዲህ በራሳችን መተማመን እና ስለ ራሳችን ሰውነት ቅርጽ፣ ተክለ ሰውነት ያለን አመለካከት የወረደ ከሆነ ለግብረ ስጋ ግንኙነት ፍላጎት ማጣት በሰፊው የተጋለጠ ይሆናል ማለት ነው። ለምሳሌ እኔ ለሰው አልሰማማም ወይም ደግሞ አልመጥንም ብሎ የሚያስብ ግለሰብ የግብረ ስጋ ግንኙነቱ የማድረግ ሀሳብ ወይም ፍላጎቱ በጣም ትንሽ ነው ይላል ጥናቱ። እንግዲህ የሚያሳየው በዋነኛነት ይሄ ነው። እንዲሁም እኛ ባየነው ሪሰርችም በአብዛኛው የራስ መተማመን ማነስ በዋነኛነት ምክንያት ሆኖ ሊታይ ይችላል ማለት ነው። ሌላው አልኮል፣ አደንዛዥ እጽ መጠቀም ነው። እንግዲህ ይሄ ከመጠን በላይ ሲሆን በከፍተኛ ደረጃነት የግንኙነት ፍላጎትን ሊቀንስ የሚችል ምክንያት ተደርጎ ይወሰዳል። በተለይ ከመጠን ያለፈ መጠጥ ድካም ያስከትላል። የግብረ ስጋ ግንኙነት ፍላጎትን በከፍተኛ ደረጃ እንዲቀንስ ያደርጋል። ሌላ አደንዛዥ እጾችን መጠቀም በተለያየ ሜታቦሊካል አክቲቪቲዎች እንዲቀንሱና የኢነርጄቲክ ፓወር በሰውነት ውስጥ እንዳይፈጠር ስለሚያደርግ በከፍተኛ ደረጃነት ፍላጎቱን እንደሚቀንስ ይታሰባል ማለት ነው። በሌላ በኩል ደግሞ እንቅልፍ ወይም ደግሞ እረፍት ማጣትን ይታይበታል ማለት ነው። ይህ እክል ኮርቲሶል የተባለውን ሆርሞን መጠን በሰውነት ውስጥ ይጨምራል ማለት ነው። የሆርሞኑ መጠን መጨመር ደግሞ የግብረ ስጋ ግንኙነት ፍላጎት እንዲቀንስ ያደርገዋል ማለት ነው። በሌላ በኩል መድኃኒት ነው። መድኃኒት ለተለያዩ የጤና እክሎች፣ ለደም ግፊት ሊሆን ይችላል፣ ለስነ ልብ ችግር ሊሆን ይችላል፣ ለታይሮይድ ሆርሞን መዛባት የሚታዘዙ መድኃኒቶች ሊኖሩ ይችላሉ። እንደ ጎንዮሽ የድንገተኛ መድኃኒቶች ሊኖሩ ይችላሉ። እነዚህም በምጠቀሙበት ጊዜ በከፍተኛ ደረጃነት በተጓዳኝ
የግንኙነት ፍላጎትን ሊቀንሱ እንደሚችሉ መገንዘብ ያስፈልጋል ማለት ነው። እንግዲህ በተጨማሪ ስንፈተ ወሲብ አንድ ሰው ከዚህ ቀደም ስንፈተ ወሲብ በግንኙነት ወቅት ገጥሞት ከሆነ ድጋሚ ይመለሳል የሚል ስጋት ውስጡ ስለሚኖር የግብረ ስጋ ግንኙነት ፍላጎት የመቀነስ የማጣት ስሜት ሊሰማው እንደሚችልም ይታያል ማለት ነው። ሌላኛው የሆርሞኖች ችግር ነው። ሆርሞን በጣም ትልቁና ዋነኛው ነገር ነው። ሆርሞን በጣም ወሳኝ ነገር እንደሆነ ይታመናል። የወንዶች የወሲብ ፍላጎት በቀጥተኛ ከቴስቴስትሮን ሆርሞን ጋር ይገናኛል። እንግዲህ ይሄ ቴስቴስትሮን ሆርሞን በሰውነት ውስጥ በተገቢ ሁኔታ ወይም ደግሞ በቂ በሆነ መንገድ ካልተመረተ ትልቁን ሚና ይጫወታል ማለት ነው። እንዲሁም ደግሞ ይህ ማለት የቴስቶስትሮን መጠን በሰውነቱ ውስጥ መቀነስ በከፍተኛ ደረጃነት የግንኙነት ፍላጎትን ሊቀንስ እንደሚቀንስም ያመለክታል ማለት ነው። እንዲሁም የቴስቶስትሮን መጠን በተለያዩ መንገዶች ሊቀንሱ የሚችሉበት መንገዶችም እንዳሉ መገንዘቡ ያስፈልጋል። ሌላኛው ማረጥ የወር አበባ መቋረጥም በሌላ በኩል የወሲብ ፍላጎትን ለመቀነስ ትልቁ ሚና ይጫወታል። ሴቶች የወር አበባ ማየት በሚያቆሙበት ወቅት በተለይ የግብረ ስጋ ግንኙነት ፍላጎታቸው ይቀንሳል። ይህ የሚከሰተው በዚህ ወቅት በድንገት የኤስትሮጂን ሆርሞን ከመቀነሱ ጋር ተያይዞ ነው። ኤስትሮጂን ሆርሞን በሴቶች ላይ የሚመረት የሆርሞን አይነት ነው። ይህ ሆርሞን አይነት በሚያርጡበት ወይም ደግሞ የወር አበባ በሚቋረጥበት ጊዜ ወይም ደግሞ ሜኖፖዝ ስቴጅ ላይ በሚደርሱበት ጊዜ ይህ ማለት ከ45 ዓመት በላይ በሚሆኑበት ጊዜ ይህ ሆርሞን የመመረት አቅሙ ይቀንሳል፣ ወይም ደግሞ ኤስትሮጂን የምንለው ሆርሞን ማለት ነው። የኤስትሮጂን ሆርሞን ምርት ከቀነሰ ደግሞ የግንኙነት ፍላጎቱም አብሮ እንደሚቀንስ መታሰብ አለበት ማለት ነው። እንግዲህ የኤስትሮጂን ሆርሞን በሚቀንስበት ጊዜ የብልት መድረቅ ያጋጥማል። ከዚህም የተነሳ በግብረ ስጋ ግንኙነት ወቅት ህመም ያስከትላል። ሴቶችም ህመሙን በመፍራት ለግብረ ስጋ ግንኙነት ፍላጎት ያላቸው ኢንትረስት እየቀነሰ ይሄዳል ማለት ነው። እንግዲህ የተለያዩ ጤና እክሎች እንደ ካንሰር ሊሆን ይችላል፣ እንደ ኩላሊት በሽታ ሊሆን ይችላል፣ የስኳር በሽታ ሰውነታቸው ላይ ለሚቀንሱበት ዋነኛ ምክንያት የቴስቶስትሮን ሆርሞን መጠን መቀነስ ቅድም እንዳልናቸው፣ እንዲሁም ደግሞ የኤስትሮጅን ሆርሞን በሴቶች ላይ የቴስቶስትሮን ሆርሞን ደግሞ በወንዶች ላይ መቀነስ በከፍተኛ ደረጃነት ፍላጎትን ሊቀንስ የሚችል ምክንያት ተደርጎ እንደሚወሰድ ይታመናል። በተለይ እነዚህ ከጠቀስኳቸው ወደ 10 የሚደርሱ ነጥቦች ውስጥ በከፍተኛ ደረጃነት ለዚህ ከሚዳርጉ ነገሮች ውስጥ ጭንቀት አንደኛውና ዋነኛው እንደሆነ መገንዘብ ያስፈልጋል። አለመጨነቅ መልካም ነው። በምትጨነቁበት ጊዜ ከልክ ያለፈ ጭንቀት ከሆነ በከፍተኛ ደረጃነት የትዳር አጋሮ ላይ ትልቅ ተጽዕኖ ሊፈጥር ይችላል። ይህም እስከ መፋታት የሚያደርሰው ዋነኛ ምክንያት ሊሆን እንደሚችል መገንዘብ አለበት። ስለሆነም በጥንቃቄ ማለፍ ወይም ደግሞ ከመጨነቅ ራስን ማዳን ይጠበቅቦታል። ስለሆነም ውድ የዩቲዩብ ቻናል ቤተሰቦቼ እንግዲህ ዛሬ የሰራሁላችሁ የግንኙነት ፍላጎት መቀነስ ሊያስከትሉ የሚችሉ መንስኤዎች በሚል ርዕስ ያቀረብኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረጋችሁን አትርሱ። በተለይ ደግሞ ለሚኖራችሁ ማንኛውም ጥያቄዎች ኮሜንት ቦክስ ላይ ጻፉልኝ፣ መልሼ ቪዲዮ የሰራ ወደ እናንተ የማቀርብ ይሆናል። በሌላ ቪዲዮ እስከምንገናኝ ድረስ ቻው ቻው።